አሁን ወደ ዋናው ርዕሰ ጉዳያችን ስንመጣ ያው ህግና ጋዜጠኝነት ትስስር አላቸው እና ሂስቶሪካሊ ከታሪክ አንፃር ወደ ኋላ ተመልሰን ስንመለከተው እንዴት ነው የነበረው ትስስር በህግና በጋዜጠኝነት መካከል? በሁለቱ መካከል እንዴት አይነት ነገር አለ መሰለህ? ህግ is the mother of all እንትንስ ይባላል አይደለ? በቃ የሁሉም ፕሮፌሽን አባት የሚባለው ህግ ነው። ሞደርን ኤጁኬሽን የመጣ የሚባለው ምንድነው? ከተለያዩ ቤተ እምነቶች ነው አይደለ? እስልምና፣ ክርስትና፣ ካቶሊሲዝም፣ ክርስቲያኒቲ፣ ኢስላም እነዚህ ከዛ ውስጥ ነው የወጣው። እነዚህ የቤተ እምነቶች ምንድነው የሰጡ? መጀመሪያ ከእምነትም ባለፈ ህግ ነው የሰጡ። ህግና ስርዓት፣ ይሄን አርግ፣ ይሄን አታርግ፣ ይሄን አርግ፣ ይሄን አታርግ ብሎ ነው የሚሰጥ። ያ ህግ ከዛ ውስጥ ነው ጋዜጠኝነት የወጣው የሚወጣው። ፊሎሶፊካል ለመሆን እየሞከርኩኝ ነው። እሺ በጣም ጥሩ ነው። አዎ ፊሎሶፊካል ለመሆን እየሞከርኩኝ ነው። እዚህ ላይ ሮናልድ ዶርኪን የሚባል አሜሪካዊ ጁሪስት አለ እና እሱ ምንድነው የሚለው? የሆንከው በህግ ነው። አዎ ኤግዛክትሊ። ለምሳሌ ዶክተር ብትሆን በህግ ነው ዶክተር የሆንከው። ትክክል። ስለዚህ የምትለው ነገር ያስኬዳል ማለት ነው። ኤግዛክትሊ። የትኛውንም ፕሮፌሽን አሁን ህክምና ውስጥ አልግባ፣ ኢንጂነሪንግ ውስጥ አልግባ፣ የተለያዩ ሶሻል ሳይንስ እንትኖች ውስጥ አልነካካቸው፣ ጋዜጠኝነትን ብቻ ነጥዬ ባውጣው ማለት ነው። ጋዜጠኛ የሆነው ሙያ የሆነው በህግ ነው። ቢኮዝ ኦፍ ህግ። የህግ አለመኖር ከጋዜጠኝነትን አያኖረውም። በቃ ሊኖር አይችልም ህግ ከሌለ። ሶ ቤዚክሊ ምንድነው የትም ዓለም የተለመደው ትሬንድ ሶሳይቲ አለ፣ ማህበረሰብ አለ። ማህበረሰብ ሶስት የሚያስፈልጉት ነገሮች አሉ ይባላል አይደል? ጤና፣ ህግ፣ ትምህርት። ፒላሮቹ አትሊስት አንድ በሁለት እግሩ የሚቆም ከሰው ውጪ ወይ ከጥቂት እንስሳት ውጪ የለም። ሰው ሰራሽ የሆነ ነገር በሁለት እግሩ ሊቆም አይችልም አይደል? በሶስት እግሩ ነው መቆም የሚችለው። አትሊስት ጠረጴዛ እንኳን ሁለት እግር ያለው ጠረጴዛ ልትል አትችልም። አትሊስት ሶስት እግር ያስፈልገዋል። ከዛ አራት ካልክም መልካም፣ በስድስት እግርም ካረከው መብት ነው። ግን አትሊስት ሶስት እግር ያስፈልገዋል ያ ጠረጴዛ ሆኖ እንዲቆም ማለት ነው። ማህበረሰብም እንደዛ ነው። እነዛ ሶስት እግሮች ትምህርት፣ ጤናና ህግ ነው። አፄ ኃይለ ሥላሴም ዘመናዊ የሆነ የአገር መንግስት ግንባታ ውስጥ ሲገቡ ማለት ነው መጀመሪያ ትኩረት የሰጡት ለሶስቱ ነው። ትምህርት፣ ጤና እና ህግ። ያኔ ጋዜጠኝነት የለም፣ ያኔ ምህንድስና የለም። ይመጣል፣ መሐንዲሱም ከተማረ በኋላ ይመጣል፣ ጋዜጠኛውም ከተማረ በኋላ ይመጣል። ህግ ግን በጣም ኢምፖርታንት ነው ለማህበረሰብ ኤግዚስተንስ ማለት ነው። ከዛ ትምህርት፣ ከዛ እንዳልኩ ጤና። ጤናማ ሲሆን ሶሳይቲ ፋንክሽን ማድረግ ይችላል ማለት ነው። እኛ ከእናንተ ውስጥ ነው የወጣ ነው ማለት ነው። የጠበቃ አብራክ ልንለው እንችላለን። ከህግ ነው የሚመነጨው ልንል እንችላለን። እና ጋዜጠኝነት የሶሳይቲን ጉድለት ለመሙላት ሶሳይቲ ጋር ያለ ክፍተት ባለስልጣኑ ጋር ሊሆን ይችላል፣ ማህበረሰብ ጋር ሊሆን ይችላል፣ ጊዜና ወቅቱ የሚያመጣቸው ቻሌንጆች ሊሆኑ ይችላሉ። በህግ መነጽር ለማየት በመሞከር ለህዝብ የማቅረብ ስራ ነው የሚሰራው። ጠበቃው ቢዚ ነው፣ የህግ ባለሙያው ቢዚ ነው። የህግ ባለሙያው ለጋዜጠኛው ይሰጣል። ይሄ ማለት ነው ጉዳዩ፣ መረጃው መድረስ ያለበት ለህዝብ ይሄ ነው፣ በዚህ መልኩ ተረዱት። አራተኛ መንግስት ይባላል አይደል? አዎ ሚዲያ። ሶስቱ ማን ናቸው? አውጪው፣ አስፈጻሚውና ተርጓሚው። አውጪው ማለት የህግ ሰው ነው፣ ህግ የሚያወጣው ሰው ማለት ነው። ተርጓሚው ማለት የህግ ሰው ነው። ሶስተኛው ማን ነው? አስፈጻሚው ነው። ሚዲያው ከጎን አለ። በዚህ የህግ መውጣት መተርጎም የመፈጸም ሚና ውስጥ ትልቅ ሮል አለው እንትና ማለት ነው ሚዲያ። ስለዚህ ልትነጣጥላችሁ አትችልም። የተያያዘ ነው። ሂስቶሪካሊ የትኛውም ሶሳይቲ ውስጥ ስትሄድ ሚዲያ ትልቅ እንትን ይሰጠዋል። የሰለጠነው ዓለም ሄድክ፣ አምባገነኑ ጋርም ሄድ፣ ዲክታቶር፣ ይሄ በጣም ቶታሊቴሪያን የሆኑት እንደነ ሶቪየት ዩኒየን እና እነ የቻይኒ ኮሚኒስት ቻይና አሁን ያለው ለምሳሌ በፊት በሶቪየት ህብረት ጊዜ ፕራቭዳ የሚባል እንትን ነበራቸው፣ የፓርቲ ልሳን ጋዜጣ። እነ ስታሊን የፕራቭዳ ኤዲተር ኢን ቺፍ ነበሩ። በነ ሌኒን እንትን እያሉ የሶቪየት ራሻ መሪ በነበረበት ጊዜ ሌኒን
ፕራቭዳ ኤዲተር ኢን ቺፍ ጆሴፍ ስታሊን ነበር። ከዛ በኋላ ነው ፖለቲካሊ ስትሮንግ ማን ኦፍ ሶቪየት የተባለው። ሲሚላርሊ ለህዝብ ለፓርቲ ሜምበሮች ለሰፊው ህዝብ መረጃ ማውጣት እኮ አለበት ዴታ ነው። ኢትስ ቬሪ ኢምፖርታንት። እና ሚዲያ ቱ ዘ ኤክስቴንት ጋዜጠኝነት እንግዲህ ፎርሙና እንትኑ ይለያያል። ለነ ስታሊን እነሱ ጋር ትክክለኛው ጋዜጠኝነት ያለው እነሱ ጋር ነው። ወደ ምዕራብ ውስጥ ደግሞ አሜሪካኖቹ የነዚህማ የፓርቲ ፕሮፓጋንዳን የሚሰራው ጋዜጠኝነት አይደለም ሊል ይችላል። አት ዘ ኤንድ ኦፍ ዘ ዴይ ምንድነው መንግስትና ሚዲያን የሚያስተሳስረው ምንድነው? ህግ ነው። ኦኬ ራሱ በፎርማት ማለት ነው። ብዙ የሚታይበት መንገድ አለው። ሁለቱን ህግና ጋዜጠኝነትን እንዴት አድርገን እናገናኛቸው ለምን? ጥሩ ነው። በዚህ መንገድ አይቻላል ነበር። ጥሩ ነው። ስለዚህ አሁን ግንኙነታቸውን ሂስቶሪካሊ ከድሮም ጀምሮ የመጣ መሆኑን አይተናል እና እስቲ እየከፋፈልን እንመልከተው። ወደዛ ከመምጣታችን በፊት ግን ጋዜጠኛ የሚባለው ማን ነው? ጥሩ ጥያቄ ነው። በተለይ በዚህ ወቅት በዚህ ዘመን በፊት ጋዜጠኛ የሆነ የሚዲያ ተቋም ውስጥ መረጃ ሰብስቦ ያንን ያመጣውን መረጃ በሆነ አይነት መልክና ቅርጽ አሰናድቶ ለህዝብ የሚያቀርብ ነበር ጋዜጠኛ። አሁን ግን ሁሉም ሰው ጋዜጠኛ ነው። ሲቲዝን ጆርናሊዝም ይባላል አይደል? ለምሳሌ ድሮ ታሪክ ልንገር። አንድ ጋዜጠኛ ነበሩ፣ ትልቅ ሰው ናቸው። አሁንም በሚዲያ ውስጥ ይሰራሉ። በጣም እድሜያቸው ትልቅ ነው እና በደርግ ጊዜ ነው እንግዳ ከውጭ ሀገር ይመጣል እና እሳቸው ኢዜአ ነበር የሚሰሩት። እና ቦሌ ሄዳችሁ ያ እንግዳ ስለሚመጣ ጥያቄ ተሰጠን። ሁለት ጥያቄ ኢትዮጵያ ሬዲዮ ዜና አገልግሎትና እንደዚህ አንድ ሁለት ሶስት ጋዜጠኞች ነበር ነው። ጥያቄ ተሰጥቶናል አለ። ይሄን የምትጠይቁት ከውጭ የሚመጣ እንግዳ ነው። ማይክሮፎናችንን አስጠግተን የተባልነውን ጥያቄ እንጠይቃለን። በዛ ሰዓት ቦሌ ኤርፖርት እሳት አደጋ ተነስቶ ቢጋይ ስለሷን ዘግብማ አይቻልም። ማን አዘዘ? ማን ልኮ? እዛ ያለው ኃላፊ ኤዲተር ማን? አንተ ደግሞ የመቼው እንትን እሳት አደጋ ተነሳ ብለህ የምታወራው ተብለህ ትጠየቅ ነበር። ያኔ እንደዚህ ነበር ጋዜጠኝነት ማለት ነው። አሁን ጋዜጠኛው ሳይደርስ እዛ አካባቢ ያሉ ሰዎች ያ እሳት አደጋ ቢነሳ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ተለቋል። ስለዚህ ኤቭሪባዲ ዘ ጆርናሊስት መረጃ መስጠት ነው የጋዜጠኝነት ትልቁ ሚና አይደለ? መረጃ የምትሰጥ ከሆነ ያንን የምታቀርብበት ሚዲየም አሁን ተቀየረ። በፊት አለው ፕሮሰስ፣ ጋዜጠኛው አለ፣ ከዛ ሱፐርቫይዚንግ ኤዲተሩ አለ፣ ከኢሚዲየት ኤዲተሩ፣ አሳይመንት ኤዲተሩ፣ ከሱ በላይ ዋና አዘጋጁ አለ። ዋና አዘጋጁ ለአትሊስት ፍሮንት ፔጅ ዲፔንዲንግ ኦን የኒውስሩሙ ካልቸር ማለት ነው። ፊት ገጽን ዋና አዘጋጅ ነው። ማን ነው ባነር ኒውስ የሚሆነው? ማን ነው? ሌላኛው ዜና ምን ፒክቸር ነው የሚገባው? ፊት ለፊት ላይ የሚገባው ፎቶ እነማን ይሁኑ፣ እንዴት ይደረግ ምናምን ብሎ ዋና አዘጋጅ እሱን ይስራል። ከዛ ውጭ ያሉትን ፔጆች እና የተወሰኑ ዜናዎችን ሊያይ ይችላል ዋና አዘጋጅ። ያው ስልጣንም ነው። ኤዲተር ኢን ቺፍ ኢቨንቶችን አቴንድ የሚያደርግ ጋዜጣውን ወክሎ የተለያዩ ቦታ የሚሄድ ነው። ከሱ ስር ያሉ ኤዲተሮች 50 ፔጅ ጋዜጣ ከሆነ ያንን 50 ፔጅ ኤዲት ተደርጎ ምን ትጠራዋለህ? ምንድነው እዚህ ጋር የጻፍከው? ምን ለማለት ነው? እስቲ ተጨማሪ ኢንፎርሜሽን አምጣ። ጎሏል፣ ኢንፎርሜሽን ባላንስድ አይደለም፣ የጎደለው የሚስተካከል ነገር አለ። ያ ሁሉ ነገር ተደርጎ ከዛ ከግራፊክስ ዲፓርትመንት ጋር ምናምን ተደርጎ ይሰራል። ሬዲዮም ተመሳሳይ፣ ቲቪም ተመሳሳይ። አንተ ያመጣኸው መረጃ በድምጽ ይዘህ የመጣኸውን ኤዲተር እስቲ ልስማው ይልሃል፣ ይጠይቅሃል። ስክሪፕትን አዘጋጅ ይላል፣ ስክሪፕትን ታዘጋጃለህ፣ ያየዋል። ስክሪፕትን አይቶ ይሄ ነገር እንዴት ነው፣ ይሄን ነገር ብትጨምርበት፣ ተጨማሪ ሰው ኢንተርቪው አድርገህና ዴድላይን ደርሷል፣ 6 ሰዓት ዜና እየደረሰ ነው፣ ቶሎ በል፣ ጊዜ የለም፣ ሂድ አምጣ። ፕሮሰስ አለው። ይሄ ሁሉ በፊት ሶሻል ሚዲያ የሚባለው ነገር ሳይኖር ነው። ወይ ሬዲዮ ነው፣ ወይ ጋዜጣ ነው፣ ወይ ቲቪ ነው። አንተ መረጃ ለማግኘት የሚመችን ትመርጣለህ። ለምሳሌ እኔ ጠዋት 2 ሰዓት ዜና መስማት ነው ብለህ ሬዲዮ ልትከፍት ትችላለህ። አይ እኔ ማታ ጣጣይን ጨርሼ ቀኑን ሙሉ ማታ ቤት ገብቼ 1 ሰዓት ዜና ወይ 2 ሰዓት ዜና ቲቪ ከፍቼ ነው የምትላለህ። አይ አንዳንዱ ደግሞ ቲቪም ሬዲዮም አይጠመኝም፣ ሲጀምር ቢዚ ነኝ፣ ማታ ቤት ስገባ ይደክመኛል፣ ትንሽ ነገር ከሰማው ይበቃኛል፣ ግን ሰብሰብ አድርጌ እሁድ የሚወጡ ጋዜጣውን ደግሞ መርጬ እሱን ከጥግ እስከ ጥግ አንብቤ በመረጃ ራሴን አበልጽጌ እንቀሳቀሳለሁ። አሁን ያ ሁሉ ቀረ። አድቨንት ኦፍ ሶሻል ሚዲያ ይህን ሁሉ ነገር ቀየረው። ሳትፈልገው መረጃ
ቮሊዩሙና በተለያየ የመጠንና በተለያየ ኳሊቲ በየቀኑ መጥቶ ይዘረገፍልሃል ላይ እንግዲህ ፊልተር የማድረግና የመምረጥ ያንተ ኃላፊነት ነው። የትኛውን የምቀበለው የማንን ፔጅ ነው ላይክ ያረከው ነው አቴንዶፍ ማንን ነው ፎሎ የምታረገው ነው። አሁን አንተ የራስህን የሶሻል ሚዲያ አክቲቪቲ ስታየው መረጃ ለማግኘት ቴይለርድ ነው የምትፈልገው ነገር አለ። ለምሳሌ ከየት ነው የምታገኘው where do you get your news from ተብለህ ስጠየቅ ቢቢሲ ላትል ትችላለህ። አሁን የሆነ አግሪጌተር ሊሆን ይችላል ወይም የሆነ ኢንፍሉዌንሰር ሊሆን ይችላል። በግለሰብ ደረጃ በ5 ሚሊዮን ምናምን ፎሎወር ምናምን ያላቸው ሰዎች አሉ። አይ እነሱን የሚከታተለው ትላለህ። ፖድካስቶች ሊሆኑ ይችላሉ። አሁን በጣም ፖድካስት ወዳለሁ። የሀገር ውስጥ ፖድካስት፣ የውጭ ፖድካስት በደንብ እሰማለሁ። እና ሲኤንኤን አልጀዚራ ብትለኝ አሁን ምን ሰው ያያል እንዴ? አሁንም ሲኤንኤን ምናምን ልትል ትችላለህ። ምክንያቱም ፓብሊኩን የመረጃ ጥማት ሌጋሲ ሚዲያው ማሟላት አልቻለም። ጋፕ አለ፣ ትልቅ ክፍተት አለ። ያንን ክፍተት በምንድነው ማነው ሊሞላ የመጣው? ሶሻል ሚዲያ ነው ኤንድ ሲቲዝን ጆርናሊዝም። ኦኬ ሶ ይሄ ነገር ጆርናሊስት ማን ነው ወይ ጋዜጠኛ ማን ነው የሚለው ጥያቄ ላይ ወይ የጋዜጠኝነት ዲፊኒሽን ላይ ያመጣው ለውጥ አለ ማለት ነው። በጣም ከፍተኛ ለውጥ። ምክንያቱም ጋዜጠኛ ነኝ ብሎ የሚንቀሳቀሱ አለ። በማህበር ታቅፎ በሚዲያ ተቋም ውስጥ ተቀጥሮ የሚሰራው ጋዜጠኛ አለ። የትኛውም ሚዲያ ተቋም ውስጥ ተቀጥሮ ሳይሰራ የትኛውንም አይነት ማህበር ሳይቀላቀል በጣም ጠንካራ የሆነ ያ ጋዜጠኛ የሚሰራውን ስራ እየሰራ ማህበራዊ ትስስር ገጾች ላይ የሚለቅ በጣም በርካታ ሰው አለ። በጣም በርካታ ሰው። ስለዚህ እነዛን ከጋዜጠኝነት ካቴጎሪ ታወጣቸው ነው። ኳሊፊኬሽን ለምሳሌ ቀላል እኮ ነው። አሁን ዶክተር ነው የሆነ አይነት ሌቭል ኦፍ እውቀት ምን ይሉታል መሰል አንዳንድ ጋዜጠኝነትን ጃክ ኦፍ ኦል ትሬድስ ማስተር ኦፍ ናን ይባላል። ስለ ሁሉም ነገር ትንሽ ነገር ያውቃል፣ ማወቅም ይጠበቅበታል። ኤክስፐርት ግን አይደለም። አንድ ጋዜጠኛ ሐኪምንም ኢንተርቪው ያደርጋል፣ መሐንዲሱንም ኢንተርቪው ያደርጋል፣ ጠበቃውንም ኢንተርቪው ያደርጋል። መረጃ ፍለጋ ማለት ነው። ሁሉም ጋር ይሄዳል። አንተ ለምሳሌ መጥቶ አንድ ጋዜጠኛ የህጎች ሁሉ የበላይ ህግ ማን ነው ብሎ ቢጠይቅ ምን ትለዋለህ? ይቅርታ ጊዜ የለኝም አልተዘጋጀህም መሰለኝ ብለህ ጥለው ትሄዳለህ። የህጎች ሁሉ የበላይ ህግ ህገ መንግስቱን እንደሆነ የማያውቅ ጋዜጠኛ ነኝ ብሎ ሊመጣ አይችልም። አንተ ለአንድ ሀገር ወንጀለኛ መቅጫ ህግ ግን አስፈላጊ ነው ብሎ ቢጠይቅ ምን ትላለህ? you're wasting my time do your homework ትለዋለህ አይደል? ስለዚህ ጋዜጠኛ ሆምወርኩን መስራት አለበት። ሐኪም ጋር ሄዶ ልብ ቢቆም ሰው መቀጠል ይችላል ብሎ ቢጠይቀው ሐኪሙ ብሎ ያያል። መሐንዲሱም እንደዛው፣ ሁሉም ሙያ ዘርፍ ውስጥ ያሉ ሰዎች እንደዛው ማለት ነው። ስለዚህ ጋዜጠኛው እንትን ማድረግ መቻል አለበት። ስለሆነ ስፔሲፊክ ቶፒክ ዌል ፕሪፔርድ ሆኖ የሆነ ዕውቀት ይዞ መሄድ መቻል አለበት። to the extent እድሜው የገፋ በመጣ ቁጥር እኮ የህይወት ልምድ የሥራ ልምድ የሚያስተምር ብዙ ነገር አለ። ትላንትና ጋዜጠኝነት የጀመረ ልጅ ኒውስሩም ውስጥ የገባ ልጅ እና 15-20 ዓመት የሰራው ጋዜጠኛ ያላቸው ኤክስፒሪየንስን ዝም ብለህ ኢማጂን ማድረግ ትችላለህ። እነዛ የታጨቀ የታመቀ ብዙ ዕውቀት አለ እነሱ ጋር በመቆየት ማለት ነው። ኤክስፒሪየንሱ ሃርድሺፑ ምናምኑ ጦርነት እኮ የሚዘግቡ ጋዜጠኞች እኮ አሉ። ጦር ቀጠና ሄደው አገር ውስጥም ውጭ ሀገር ፕሬስ ምናምን የሚል ነገር አድርገው አትሊስት እኛ ሀገር እሱን አይተን ፕሬስ የሚል አድርጎ የሄደ ጋዜጠኛ ላናይ እንችላለን። ግን ቦኔት አድርጎ ጦር ቀጠና ውስጥ ሄደው ዶክመንቴሽን ስራ የሚሰራ ካሜራማንና ጋዜጠኛ አለ አይደል? ይሄ የታወቀ ነው። ይሄ ምንድን ነው የሚያሳየ? ጀማሪ ጋዜጠኛን እዛ አትልከው፣ በጣም ልምድ ያለውን ጋዜጠኛ ነው የምትልከው። ቢኮዝ he has a wealth of experience እንዴት አፕሮች ማድረግ እንዳለበት ምናምን ስለሚያውቅ ማለት ነው። እና ጋዜጠኛ ራሱን በእውቀት ማበልጸግ ማዳበር መቻል አለበት። ከተለያየ ከሚያገኙ ሰዎች ጋር ስለ ህግም የሆነ ነገር ማወቅ አለበት። ስለ ህክምናውም የሆነ አንደርስታንድ ሊኖረው ይገባል። ስለ ኢንጂነሪንጉም እንዳልኩ ማለት ነው። ሶ ቤዚክሊ ያንን የሚያሟሉ በርካታ ሰዎች መጥተው ግን በኒውስሩም ሴቲንግ ውስጥ የማይሰሩ ሰዎች አሉ። አሁን ለምንድን ነው ይሄን እያነሳውኝ ያለሁት? ያው ቅድም ስንነሳ እንዳለው ጋዜጠኝነት ህግ ላይ ተጽዕኖ ያሳድራል፣ ህግ ደግሞ ጋዜጠኝነት ላይ ተጽዕኖ ያሳድራል ብለናል። እና ህግ ጋዜጠኝነት ላይ ተጽዕኖ የሚያሳድርበት መንገድ በወጡት የመገናኛ ብዙሃን አዋጅ ነው አይደል? እኛ ሀገር የመገናኛ ብዙሃን አዋጅ አለ፣ እንደዚሁም አክሰስ ቱ ኢንፎርሜሽን መረጃን የማግኘት መብትን የተመለከተውም አዋጅ አለ። እነዚህ ሁለቱ አዋጆች የጋዜጠኝነትን ይመለከታሉ። የአክሰስ ቱ ኢንፎርሜሽን ከጋዜጠኝነትም ትንሽ የሰፋ ቢሆንም
እነዚህ አዋጆች እነማንን ነው የሚገዙት? በዚህ ሲቲዝን ጆርናሊዝም ባለበት በሰፋበት ሁኔታ ሁሉም በሶሻል ሚዲያ በመጠቀም ጋዜጠኛ መሆን ይችላል ካለን በትክክል እነዚህ ህጎችስ ማንን ነው የሚገዙት? እንዴት ነው ዲፋይን የምናደርገው? ትልቁ ነገር ምን እንደሆነ ታውቃለህ? ቴክኖሎጂ ሁሌ የህግ ትልቁ ጠላቱ ነው። ቴክኖሎጂ በጣም የተቀያየረ አድቫንስድ እየሆነ ሲመጣ ህግ የጉዳዮችን የሚያይበት መነጽር ትንሽ እንትን ነው። ህግ እኮ ስትሪክት ነው። በቃ ይሄ ነው ይላል። ቴክኖሎጂ ደግሞ ኢኖቬሽን ነው፣ አዲስ ነገር ነው የሚያመጣው። ስለዚህ እኩል አብሮ መሄድ መቻል አለበት። ለምሳሌ በፊት የነበረው የመገናኛ ብዙሃን አዋጅ እነዚህ ነገሮች አያካትትም ነበር። አትሊስት እንደ ሚዲያ ሪኮግናይዝ አላረጋቸውም ነበር። ኦንላይን ሚዲያውን ማለት ነው። እንደ እንትን አልታየም። አሁን ያለው አዋጅ ኦንላይን ሚዲያ እንዳለ ሪኮግናይዝ ያደርጋል። ሲቲዝን ጆርናሊዝም ራሱን የቻለ ሌላ ሞንስተር ነው። እሱ ደግሞ ራሱን የቻለ ሌላ ቻሌንጂንግ የሆነ ነገር ነው። ይህንን ጥያቄ ያነሳሁት ለዛ ነው። እንዳልከው የአሁኑ አዋጅ ከድሮ አድቫንስድ ነው። ኦንላይን ሚዲያዎችንም ያካትታል። ኦንላይን ሚዲያዎቹ ግን ላይሰንስድ የሆኑት ናቸው የሚያካትተው። አሁን ጋዜጠኝነትን ግን አሰፋ ነውና ቤቱ ቁጭ ብሎም በራሱ ምንም የተለየ ላይሰንስ ሳይኖረው የገቢ ምንጭም ሆኖት ላይሆን ይችላል። ጀስት አዘ ፓሽን የሚሰራውንም ሰው ጋዜጠኛ ልንለው ነው። ሶ እንዴት ነው ይሄንን ጋፕ ማስተካከል የሚቻለው? ፍራንክሊ ስፒኪንግ ያው you have to be a member of የሆነ ማህበር or የሆነ ተቋም አይደለም ሪኮግናይዝ ለመደረግ። ብቻህን ብትጮህ ማንም አይሰማም። ሰብሰብ ብለህ ብትመጣ ግን ድምጽ ከፍ ይላል ነው አይደለ? ቤዚክ ኤሰንሱ። ለሲቲዝን ጆርናሊስቶች their best interest የሚሆነው come together አብራችሁ ብትመጡ ጥሩ ነው።